ማለት ነው። የእናንተን ከፍታ ለመግለጽ የእናንተን እድገት ለመግለጽ አብሯችሁ የበሉትን አብሯችሁ ያሳለፉትን አብሯችሁ ብዙ ነገር የሆኑትን ጓደኞቻችሁን ለማስጠቆር አትምጡ። አብራችሁ ብዙ ነገር ያለፋችሁትን እኔ በልፋቴ በጥረቴ በድካሜ ምናምን እንደዚህ ደርሻለሁ፣ እኔ እንደዚህ አድርጌያለሁ፣ እኔ እንደዚህ ሆኛለሁ ስትሉ ትላንትና አብሯችሁ የነበሩትን ልጆችን ለመንካት እንደሆነ አይኑ። እኔ በየዋነት የማንም መጠቀሚያ ሰው አልሆንም ምናምን መጠቀሚያ ሰው ፈልገሽ ነው የሆንሽው። ፈልገሽ ወደሽ ፈቅደሽ ማንም አንቺ አልተጠቀመም። ማንም ሰው አንቺ ጋር መጥቶ የተጠቀመ የለም። ፈልገሽ ራስሽ ፈልገሽ ነው። ቢለዩኝ ብትለየኝ ራሴን አጠፋለሁ እፈጠፍጣለሁ ብለሽ አብረሽው ራስሽ ማንም ተጠቅሞ የተወሽ የለም። ማንም አልፈልግሽም ብሎ በስምምነት በንግግርነት የተፋታችሁት ነገር ነው። ላይክ ራሳችሁን ላይክ አሁን ቤታ ጋይስ ከኔ ጋር ስትጣላት እዚህ ናቸው። ልክ እኔ እንደበደልኳት አርጋ ነው አክት የምታሳየው። ግን ያንን ነገር በምን እኔ እረዳታለሁ መሰላችሁ ጋይስ? ይሄ የመወደድን ነገር በጣም ስለምትፈልገው አስመስላ ትመጣበታለች። ትክክል አይደለም። አንድ ሰው ከሰው ጋር አብሮ ሲሆን ከጆን ዳንኤልም ጋር ቢሆን ከማነው ስሙ ከአዶናይም ጋር ቢሆን ሪሌሽን ውስጥ ስትገቢ ማንም አስገድዶሽ ፈልገሽ ራስሽ ፈልገሽ። እኔ ያስታውሳል የመጀመሪያ ቀን ያገኘኋት ቀን ልንገራችሁ ጋይስ እንዳለችኝ በጣም የገረመኝን ነገር ነው መነግራችሁና እኔ የእሷን ሩብ እንደዚህ አላስብም። ማለት የሰው ልጅ በጣም በቃ አርቆ እንደሚያስብ የምሬ ነው። እመቤቴን እኔ ውሸት አይደለም የምናገረውና ትዝ ይለኛል ከተሙ ጋር ነው። ተሙ ከአሜሪካ መጥቶ ምሳ እየበላን እኔና ተሙ አዶናይ እሷ እና ማነው ቶሚ ምናምን ሆነው መጡ ማለት ነው። ምግብ ቤት ነው። ከዛ በኋላ አዩዋቸውና ሰላም መጣች እሷኛ ጋር ሰላም ምናምን አልናት ምናምን ነገርና መታኔ ጋር ቁጭ አለች። ከዛም ሰላም አዶናይ ምናምን አለው። አዶናይ እዛ ጋር ሄዶ ሰላም ብሎን ምናምን ቶሚ መጥቶ ሰላም ብሎን ተሙ እንግዲህ አለ። ከዛም እንደውም ተሙን እንደውም ጠይቀችው ለምንድን ነው የምትናገረኝ ተሙ ምናምን። ተሙ አይ ቲንክ ይናገራት ነበር መሰለኝ ከዚህ በፊት። ለምንድን ነው የምትናገረኝ ምናምን አለችው ተሙ ማለት ነው። ያው እንደ ወንድ የሚያረጋት ነገር አለ አይደል? ታዲያ አንቺስ ምናምን ብሎ ሊያወሩ ሲሉ